የኦሮሞ ነጻነት ሰራዊት በመላው ኦሮሚያ እያደረገ ያለው ትግል የኦሮሞ ህዝብን በሚያረካና በሚያኮራ መልኩ እየቀጠለ መሆኑን የኦሮሞ ነጻነት ሰራዊት የወሎ ግንባር አዛዥ ገልጸዋል። ወሳኝ የሆኑ አካባቢዎችና በርካታ ዞኖች በቁጥጥር ስር መዋሉን አዛዡ ተናግረዋል። ሶቺን ጎደማ ጅሩስ አኩማ ቤከሞ ኩማን ኦሮሞ ቤኩ ጉቱ ኦሮሚያ ከሰት ሀላ ጋሪዳን ሀራ ኡመተ ቦንሱን ሶቺን ካን ጎደማ ጅሩ የኦሮሞ ህዝብ እንደሚያውቀው በመላው ኦሮሚያ በጥሩ ሁኔታ ህዝብ በሚያረካ ሁኔታ ነው ትግሉ ቀጥሎ ያለው። እንዲሁም በወሎ በኩል የኦሮሞ ነጻነት ሰራዊት ተጠናክሮ ቀጥሏል። እያስመዘገበው ያለው ድል በተለያዩ የኦሮሚያ ዞኖች ትልልቅ ድሎች እያስመዘገበ ነው። እንደነ ሐረርጌ፣ አምቦ ብዙ ቦታዎችን መጥቀስ እንችላለን። በአጠቃላይ የኦሮሞ ነጻነት ሰራዊት የኦሮሞ ህዝብን የሚያኮራና ለነጻነቱ ተስፋ የሚያደርግበት ደረጃ ላይ ደርሷል። ከነካ ሐረርጌ፣ አምቦ ናኖ ህዱ መቃዶ እንደኛ ወራን ብሊሱማ ኦሮሞ ሀላ ኡመተ ኦሮሞ ቦንሱ ፊ ኡመቲ ኦሮሞ ለኢቲ አብደቱ ረገራ ይችላል። በዚሁ አመርቂ የትግል ጉዞ የኢትዮጵያ መከላከያና ፋኖ የተባለው የሽፍታ ስብስብ በንጹሃን የብሔሩ ተወላጆች ላይ የጅምላ እስርና ግድያ በመፈጸም ላይ እንደሆነ አብራርተዋል። ሀሊ አማ ፒፒን አቺፊ ሆካን አሞ ሁምኒ ፋኖ ከጀደም መተራን ሰበባ አስን ሸኔ ዲግራ ቱርተኒ ወሲወራና ሸኔ ዳስኒ ወራና ብልሱማ ኦሮሞ ትየቹዳን በብልጽግናና ፋኖ ኦሮሞ ነጻነት ሰራዊትን ትደግፋላችሁ በሚል ብዙ ሰዎች በጅምላ ታስረዋል። እያሰሩም ነው። ከማሰር አልፎ በባቲ ደዋ ሌሎች አካባቢዎች ከእስር ቤት አውጥተው 27 ሰዎች ገድለዋል። እንዲሁም ካራቆሬ ላይ 19 ሰዎች ገድለዋል። አስከሬናቸውም እንዳይቀበር ተከልክለዋል። ከትላንት ወዲያም በአባገዳ አዳራሽ በጅምላ ተገድለዋል። የከሚሴ ወሎ ዞን የአባታችን ስርዓት እናስመልሳለን በሚሉ አረመኔዎች ከፋሺስቱ አብይ አህመድ ጋር በመሆን በህዝብ ላይ ብዙ ጉዳት እያደረሱ ነው። ስርና ነማኛታ ስርና ምኒልክ ወካናሞ የአባታችን ታሪክ ይመለሳል ወላ ጀዳን ከና ሞቱማ ቢጀብሩ ሾላጅን ተውዳን ህዱ መተራን ሚዳጋ ሀጅራኒ የኦሮሞ ነጻነት ሰራዊት ቀውሱን በሰላም ለመፍታት ከበፊት ጀምሮ እንቅስቃሴ እያደረገ መምጣቱን የጠቆሙት አመራሩ የፋሽስቱ ቡድን የሚቀርብለትን የሰላም ጥሪ ለመቀበል ፍቃደኛ አለመሆኑን ገልጸው ይህም የፋሽስቱ ቡድንን ለመጣል የትግራይ ሰራዊትና የኦሮሞ ነጻነት ኃይሎች እየታገሉ መሆኑን አብራርተዋል። ፎርማኒ ካንዶ ፉጋሩ ሞቱማ አባይ ረዳ ሞቱማ ቀወስ ጨብሴ ከራን ነጋሃ ጀደሙ እንጅራል ተፈካቱ አናከከየት በመሳሪያ ከጨፈለቀ አምባገነን ቡድን ጋር በሰላማዊ መንገድ መፍትሄ ይመጣል ብዬ አላስብም። እንደ የኦሮሚያ ነጻነት ሰራዊት ግጭቱን በሰላማዊ መንገድ ለመፍታት የሞከረ የለም። እንደ ኦሮሚያ ነጻነት ሰራዊት ሰላም ወዳድም የለም። ስለዚህ ያለው አማራጭ በአራቱም አቅጣጫ የኦሮሞ ወጣት ወደ ኦሮሞ ነጻነት ሰራዊት ተቀላቅሎ መታገል አለበት። ለምን ቢባል በፊት በነበረው ስርዓት የተበደልነው ሳይበቃ የአባቶቻችን ስርዓት እናስመልስ በሚሉ ታሪክ ለመድገም የሚጥሩትን ለመታገል መበርታት ይኖርብናል። አብይ አህመድ የዓለም ማህበረሰብ ለማሳመን ሲል ለሰላም ድርድር የቆመ ሊመስል ይችላል። ግን በትክክለኛው መንገድ ሰላም የሚወድ አይደለም። ምክንያቱም የኦሮሞ ነጻነት ሰራዊትና የትግራይ ሰራዊት ለሰላም ቅድሚያ በመስጠት ቶክስ ቢያቆሙም ሊያደርገው አልቻለም። ስለዚህ ከማን ጋር ሰላም ሊፈጥር ይችላል? ከበፊትም ቢሆን የኦሮሞ ነጻነት ሰራዊትና ኦፌኮ በሰላም ለመታገል ነበር ወደ ሀገር ቤት የመጡት። የትግራይ ሰራዊትስ ቢሆን ከጦርነቱ በፊት በሰላም እንዲፈታ ሲጥሩ አልነበረም? አድብልሱማ ኦሮሞ አብሶ ከራና ጋቲን ገገሰ ደቢ ያላራገለ ትራራ ካፋውን ቀብሶ ከራና ጋ ገገሱ ዳፍ የሮ ዴራ ጫዳቃን ቱሬ ወሮኒ ኩንለ ወሮኒ ትግራይ ለን ከራነጋ ፍራሞቲ ወንቲ ኩን ጀረመ የሮ ዴራ ዳፈራቻን ቱሬ የኦሮሞ ህዝብ ነጻ እንዲወጣ እንደ ትግራይ ህዝብ አንድነቱን በማጠናከርና በመደማመጥ ወደ ኦሮሞ ነጻነት ሰራዊት ተቀላቅሎ ሊታገል እንደሚገባም መልእክታቸውን አስተላልፈዋል። ፈከኛ ኡመተ ትግራይ ፍራቱ ቀባቹ ነው ዱጋ ዱበቹ ዳፍጀቹ ኡመነ ትግራይ ናኖ ተቆተ እውነት ለመናገር የኦሮሞ ህዝብ የትግራይን ህዝብ ምሳሌ አድርጎ መውሰድ አለበት። አንድ ክልል ሆኖ ሶማሊያ ዘምቶበት የኦሮሚያ ፖሊስ፣ መከላከያ፣ ፋኖ፣ የአማራ ልዩ ኃይልና ሚሊሻ ሁሉ ጠላት መክተው ድል ሊቀዳጅ የቻሉት አንድነታቸውን ስላጠናከሩ ነው። ስለዚህም የኦሮሞ ህዝብ አንድነቱን አጠናክሮ ታግሎ ነጻ ይወጣል። አሁን በየመስሪያ ቤቱ ያለ የኦሮሞ ተወላጅ ተባሮ በሌላ እየተተካ ነው።
ይህ ደግሞ በኦሮሞ ህዝብ ማንነት ላይ የተከፈተ ዘመቻ እንዳለ ህዝባችን ሊያውቅ ይገባል። ገምተ ኑፍ ደገህም ዋታ ኮኑ ደለገ ሶንታኔ ገምተ ኦሮሞ ተይ ቆፋፍ ኦሮሞ ዳይ ወሪ ኩኑ ገምተ ተይ ፌቹ ዱሊ ጎነማ ጅሩ ዱላ ኤኙማ በለሱ ሰቦኑማ ነማ በለሱ